ጊዜ ውስጥ የሚጓዝ ዘላለማዊ አገልግሎትንና ኩራትን የሰነጠቀ ጥያቄ። ነቢዩ ሙሳ ዓለይሂ ሰላም ከአላህ ጋር በቀጥታ የተነጋገሩ ነቢይ። ታሪኩ የሚጀምረው አንድ ቀን አንድ ሰው ኦ ሙሳ፣ በምድር ላይ ካንተ የበለጠ እውቀት ያለው ሰው አለን ብሎ ጠየቃቸው። እርሳቸውም ዘንድ ባለው እውቀት የለም ብለው መለሱ። ነገር ግን ከጌታችን አላህ ሱብሓነሁ ወተዓላ የመጣው መልስ ፈጣንና ግልጽ ነበር። አዎ፣ በሁለቱ ባህሮች መገናኛ ላይ ልዩ ዕውቀትን የሰጠነው ባሪያዬ አለ። ያ ጊዜ ሁሉም ነገር ተቀየረ። የጥንካሬ የጥበብና የተአምራት ባለቤት የሆኑት ነቢይ ለመምራት ሳይሆን ለመማር ወደ ጉዞ ተላኩ። ከንጉሥ ወይም ከምሁር ሳይሆን ስሙ በቁርአን ውስጥ እንኳን ካልተጠቀሰ ሰው፣ ለዓለም የተደበቀ ሆኖም በፈጣሪ የተከበረ ሰው። ስለዚህ ሙሳ ዓለይሂ ሰላም እሳቸውን በአካል ብቻ ሳይሆን በመንፈሳዊነትም ተዘጋጁ። ወጣት ጓደኛቸውን ዩሻን ይዘው ግልጽ መዳረሻ በሌለው መንገድ ላይ ተጓዙ። ምልክት ብቻ ተሰጥቷቸዋል። አላህም እንዲህ አለ፣ አንድ ዓሣ በቅርጫት ይዘህ ሂድ፣ ዓሣው የሚጠፋበት ቦታ ባሪያዬ ያለው እዚያው ነው በማለት። ቀናት አለፉ። ፀሐይ ከላይ ታቃጥል ነበር። ምድሪቱም ያለ መጨረሻ ወደፊት ተዘርግታለች። ባህር ዳርቻው ደርሰው ካገኙት አንድ ድንጋይ ስር አረፍ አሉ። ዓለም ጸጥ አለ። ጉዟቸውን ቀጠሉ። ነገር ግን በኋላ ሙሳ ዓለይሂ ሰላም ምግባቸውን ሲጠይቁ ጓደኛቸው ዓሣው እንደጠፋ አስታወሰ። ሁለቱ ባህሮች በሚገናኙበት ቦታ ላይ ጠፍቷል። ያም ምልክቱ ነበር። እናም እዚያ በባህሩ ዳርቻ ላይ ወደ ባህሩም ሲመለሱ አንድ ሰው ቆሞ ነበር። ለዓመታት ወይም ለዚሽ ቅስፈት ብቻ ሲጠበቅ እንደነበረ ሁሉ ዝም ብሎ አልተናገረም። መናገርም አላስፈለገው። ሙሳ ዓለይሂ ሰላም በትህትና በአክብሮት ወደሱ ቀረቡ። ይህ የጉዞ መጀመሪያ ብቻ አልነበረም፣ እጅ የመስጠት መጀመሪያም ነበር። ሙሳ ዓለይሂ ሰላም ከዚህ በፊት አግኝተውት ከማያውቁት ሰው ፊት ቆሙ። ከእርሱ ውስጥ ከወጡ በኋላ ራሳቸውን አስተዋወቁ። አላህ የጠቀሰው አንተ ነህ በማለት። ኸድርም ዓለይሂ ሰላም አዎ፣ ሙሳም በአክብሮት ተናገሩ። ልከተልህ እችላለሁኝ ብለው ጠየቁ። ከተሰጠህ መመሪያና እውቀት የተወሰነውን ታስተምረኝ ዘንድ ብለው። ኸድርም በትዕቢት ሳይሆን በእውነት ተመለከታቸው። ከኔ ጋር ለመታገስ አትችልም ሲል በቀስታ ተናገረ። ሙሉ በሙሉ በማትረዳው ነገር ላይስ እንዴት ትታገሳለህ? ማስጠንቀቂያ ነበር። ሙሳ ዓለይሂ ሰላም ግን ቅን ነበሩ። ኢንሻአላህ አላህ ከፈለገ ታጋሽ ሆኜ ታገኘኛለህ እና ምንም ነገር ላይ አልቃወምህም ሲሉ መለሱ። ኸድርም ተስማማ። ነገር ግን እስካላብራራውልህ ድረስ ምንም ነገር አትጠይቀኝ ሲል አስጠነቀቀ። እዚህ ጋርም ጉዞ ተጀመረ። ሁለት ሰዎች ጎን ለጎን፣ አንደኛው ነቢይ፣ ሌላኛው እውቀቱ በቀጥታ ከሩቅ የመጣለት አገልጋይ። ሆኖም ግን እንዲከተል፣ እንዲያስተውል፣ ዝም እንዲል የተነገረው ነቢይ ነበረ። ይህ ተራ ፈተና አልነበረም። ሁሉም ጥበብ ወዲያውኑ ትርጉም ሊሰጠው እንደሚገባው የሚለውን ሐሳብ መተው ወይም መታገስ ነበረ። ብዙም ሳይነጋገሩ አብረው ተጓዙ። ምድሪቱ ከፊት ለፊታቸው ተከፈተች። ባህር፣ ሰማይና ዝምታ። ምንም ተአምር አልተሰራም። ከሰማይ ምንም ምልክቶች አልነበሩም። ትምህርት ግን በግልጽ እየጠበቃቸው ነበረ። እናም ያለ ማስጠንቀቂያ የመጀመሪያው ፈተና ታየ። እንደ ፈተናም ቢሆን አስፈላጊ ሆኖ አይታይም ነበር። ነገር ግን ሙሳ ዓለይሂ ሰላም የተከተሉት ሰው ሊያስቡት የማይችሉትን ነገር ሊያደርግ ስለሆነ ትክክልና ስህተት የሚለውን የሙሳን ዓለይሂ ሰላም ግንዛቤ እስከ መሰረቱ ድረስ ሊያናውጠው ተዘጋጅቷል። ባህሩ በጎናቸው በቀስታ ይንቀሳቀስ ነበር። እስከ ዳርቻው ድረስ ተጓዙ። በዚያም የተወሰኑ ምስኪን ዓሣ አጥማጆች ወደ ባህር ለመውጣት እየተዘጋጁ ነበር። ተጓዦቹም ምስኪኖቹ ሰዎች በያዙት ጀልባ ላይ ወጡ። ምስኪኖቹ ምንም ቅድመ ሁኔታ አልጠየቁም፣ ደግነት ብቻ ነበር። ወደ ጀልባው እንዲገቡ ፈቀዱላቸው። ጀልባው በውሃው ላይ ጉዞውን ጀመረ። ያን ጊዜ ፈተናውም ጀመረ። ኸድር ዓለይሂ ሰላም የጀልባውን ጣውላዎች በዝምታ መንቀል ጀመረ። ውሃ ወደ ውስጥ ዘልቆ መግባት ሲጀምር ሙሳ ዓለይሂ ሰላም ደንግጠው ቆሙ። ራሳቸውን መቆጣጠር አልቻሉም። ሰዎቹን ለመጉዳት ብለህ አበላሸኸው፣ በእርግጥም አስከፊ ነገር አድርገሃል። ድምፃቸው ከውሃው ላይ አስተጋባ። ተፈጥሯዊ ምላሽ ፍትህ ነበር። ይህ ስህተት ነበር። ኸድርም በቀስታ ዞሮ ተመለከታቸው፣ ግን ፊቱ አልተለወጠም።
የቁጣ ስሜትም አልታየበትም። የረጋ ማስታወሻ ብቻ ተነፈሰ። ከኔ ጋር ለመታገስ አትቻላ ይመጣል። ጀልባው ውሃ ቢያስገባም መንሳፈፉን ቀጠለ እና ትምህርቱም ገና እንደጀመረ ነበር። ጀልባውን ትተው ሜዳ መሃል ወደ ተከበበች ጸጥ ወዳለች መንደር ተጓዙ። አየሩ ጸጥ ብሏል። መንደሩም አቧራማ ነበረ። ርቀት ላይ የሰዎች ድምፅ ከሩቅ ይሰማ ነበር። ከዚያም አንድ ልጅን አዩ። ወጣት፣ ንጹሕ፣ ብቻውን። ያልተለመደ ነገር እያደረገም አልነበረም። ዝም ብሎ ይጓዝ ነበር። ሊፈጸም ስላለው ነገር ግን አያውቅም ነበር። ከዚያም ሙሳን ዓለይሂ ሰላም የሚከተለው ሰውዬ ያለ ቃል ወደፊት ወጣ። ቀጥሎ የሚያደረገው ነገር የሙሳ ዓለይሂ ሰላምን እግር ስር ያለውን መሬት አንቀጠቀጠው። የልጁን ሕይወት በፍጥነት ወሰደው። ያለ ማቋረጥ፣ ያለ ማመንታት፣ ዝምታ ብቻ ነበር። በዙሪያቸው ያለው ዓለም የቆመ መሰለ። የሙሳ ዓለይሂ ሰላም ልብ በደረታቸው ውስጥ ይመታ ነበር። አይኖቻቸውን ማመን አቃታቸው። ይህ ጀልባውን እንደማበላሸት አልነበረም። ይህ ሊስተካከል አይችልም ነበር። ይህ ሕይወት ነበረ። አንድ ልጅ በድንጋጤ ድምፃቸውን ሞልተው ያለምንም ምክንያት ንጹሕ ነፍስ ትገድላለህ? በእርግጥም አሰቃቂ ነገር አድርገሃል። ቃላቶቹ የተንቀጠቀጡ ነበሩ፣ ከፍርሃት ሳይሆን ባዩት ነገር ክብደት እንጂ። ይህ ፍትሕ አልነበረም። ይህ ምሕረትም አልነበረም። ይህ ሙሳ ዓለይሂ ሰላም ከጠበቁት በላይ ነበር። ኸድርም እንደገና ተመለከታቸው። የተረጋጋና ያልተረበሸ ነበር። ከኔ ጋር ለመታገስ አትችልም አላልኩም ነበር ሲል ተናገረ። እዚያ ሁለተኛ ጥቃት ነበር። ሙሳ ዓለይሂ ሰላም ያዩትን ከማይረዱት ነገር ጋር የተጋጩበት ሌላ ክስተት። ቶሎ እንደተናገሩ እንደገና ተገነዘቡ። ልባቸው ግን ይህ ጉዞ ለሚጠይቀው ነገር ዝግጁ እንዳልሆነ ተረዱ። ከዚህ በኋላ ለማንኛውም ነገር ብጠይቅህ ከኔ ጋር አትቆይ፣ ከኔ ዘንድ ይቅርታ አግኝተሃል ሲል ሙሳ ዓለይሂ ሰላም ተናገሩ። ይህ ቃል ብቻ አልነበረም፣ እጅ መስጠትም ነበር። ነገር ግን የውስጣቸው ንዴት እየጨመረ ነበረ። አንድ ሰው የልጅን ሕይወት ለምን ይወስዳል? ምን አይነት ጥበብ ነው እንዲህ አይነቱን ነገር ሊያጸድቅ የሚችል? መልስ አልመጣም። ንፋስና ዝምታ ብቻ ነበር። እናም ሁለት መንገደኞች ጉዛቸውን ቀጥለዋል። አንደኛው ከሌላኛው ሁሉን የሚያየውን አምላክ ዕቅድና ትዕዛዝ እንዴት ማመን እንዳለበት ገና እየተማረ ነበር። ሙሳ ዓለይሂ ሰላም ከዚህ በኋላ ታግሰው ጉዟቸውን ቀጠሉ። ከዚህ በኋላ ያለው የመጨረሻው ፈተና ይሆናል። እናም በዚህ ጊዜ ከመጀመሪያዎቹ ሁለት ፈተናዎች ፈጽሞ የተለየ ይሆናል። ጥፋትም ሆነ ሞት አይኖርም። ጸጥ ያለ የደግነት ተግባር ብቻ። ግን ያም እንኳን ሙሳን ዓለይሂ ሰላም ሁሉንም ነገር እንዲጠይቁ ያደርጋቸዋል። በጉዟቸው መጨረሻ ሌላ ትንሽ ያረጀና እንግዳ ተቀባይ ወደሌለው ከተማ ገቡ። ፀሐይ እየገባች ነበር። በዚህ ስፍራ ምንም እንግዳ ተቀባይነት አይታይም። እነርሱን ለመቀበል የዞረ ፊትም አልነበረም። ከፊል ክፍት በሆኑ በሮች ጀርባ ቀዝቃዛ እይታዎች ብቻ ነበሩ። ሙሳ ዓለይሂ ሰላምና ጓደኛቸው ደክመዋል፣ ተርበዋል። ከከተማው ሰዎች ምግብ ጠየቁ። ማንም አንድ ቁራሽ እንኳን አልሰጣቸው። በመጨረሻም በማንኛውም ጊዜ ሊወድቅ የሚችልና ሊናድ የደረሰን ግድግዳ አገኙ። ኸድርም ማንንም ሳይጠይቅ ግድግዳውን ጠገነውና መልሶ አስተካክሎ አጸናው። ሙሳ ዓለይሂ ሰላም አጠገቡ ቆሞ ምንም ደግነት፣ ምንም ምስጋና፣ ምንም እንግዳ ተቀባይነት ላላሳዩ ሰዎች ሲለፋ በአግራሞት ሲመለከቱት ገቡ። እናም በመጨረሻ ግንቡን ገንብተው በመጨረስ ኸድር ለመሄድ ሲዞር፣ በዚህ ጊዜ ግን የሙሳ ዓለይሂ ሰላም ምላሽ የተለየ ነበር። ኸድር ምንም ክፍያ ሳይጠይቅ ግድግዳውን ሲሰራ ግራ በመጋባት ብትፈልግ ኖሮ ለዚህ ክፍያ ልትወስድ ትችል ነበር ሲሉ በጥንቃቄ ተናገሩ። ድምፃቸውም የቁጣ አልነበረም፣ የተገደበና የተለካ ነበር። ለምንስ ሊረዱ ፈቃደኛ ላልሆኑት? አሁን ጉዞ መጨረሻ ላይ ደርሰዋል። ኸድር ሙሳን ዓለይሂ ሰላም ለመጨረሻ ጊዜ ተመለከታቸው፣ በንዴት ሳይሆን በእውነት። ሙሳም የቻሉትን ሁሉ እንዳደረጉ፣ ነገር ግን ከገጹ ስር ያለውን ነገር ለማየት ገና ዝግጁ እንዳልሆኑ የሚያሳይ እውነት ነበር። የምንለያይበት ቦታ ይህ ነው ሲል በቀስታ ተናገረ። የሙሳም ዓለይሂ ሰላም ልብ አዘነ። በዚህ መልኩ እንዲያበቃ አልፈለጉም ነበር።
ነገር ግን ስምምነቱን ያውቁ ነበር። 3 ጊዜ ተጥሷል። አሁን ኸድርም እውነታውን ይዞ ለምን እንደመጣ ሳይነግራቸው አይሄድም። መልሶቹ ከእያንዳንዳቸው ተግባር ጀርባ ያለው የፈጣሪ ጥበብ መጋረጃው ሊገለጥ ነው። እናም ሙሳ ዓለይሂ ሰላም ስህተት ነው ብለው ያሰቡት ነገር በቅርቡ እንደተደበቀ ምሕረት ሊገለጥ ነው። ኸድርም ለትንሽ ጊዜ ጸጥ ብሎ ቆመ። ድምፁ ሲመጣ የተረጋጋ ነበር። ተከላካይ አልነበረም፣ ኩሩም አልነበረም፣ ግን እርግጠኛ ነበር። አሁን ታጋሽ መሆን ያልቻልክባቸውን 3ቱን ክስተቶች ትርጉም አስረዳሃለሁ አለው። ተግባራቱን እያስረዳ ሳይሆን እውነቱን እየገለጸ እንደሆነ። ጀልባውን በተመለከተ ሲል ጀመረ። ጀልባዋ በዚያ ባህር ላይ የሚሰሩ ምስኪን ሰዎች ነው። ኑሯቸውንም የሚደጉሙት በዚህ ሥራ ነው። ከፊታቸው ደግሞ ጥሩ ጀልባን ሁሉ በኃይል የሚወስድ ጨቋኝ ንጉሥ አለ። ስለዚህ ከእርሱ ለመታደግ ትንሽ ጉዳት አደረስኩባት። ንጉሡ ጀልባዋ ጥሩ ብትመስል ኖሮ ይወስዳት ነበረ። ንጉሡ እንዳይወስዳት በትንሹ በማጉደል አዳንኳት። እኛ ከሄድም በኋላም ይጠግኑትና መጠቀም ይጀምራሉ። ይህ ጥፋት አልነበረም። እነሱን ካልተጠበቀ ነገር መጠበቅ ነበር። ሙሳ ዓለይሂ ሰላም በዝምታ ቆመው ቀሩ። ሲበላሽ ያየሁት ነገር ምሕረት ነበር? እንደ ጉዳት የሚመስለው ነገር በእውነቱ መዳን ነበረ። ኸድርም ቀጠለ። ልጁን በተመለከተ ሲል ተናገረ። ወላጆቹ አማኞች ናቸው፣ ግን ይህ ልጅ ሲያድግ ለወላጆቹ ታላቅ ሐዘን የሚያመጣ ሰው ይሆናል፣ አመፀኛና ከሃዲ። ስለዚህ ጌታ ለወላጆቹ ሰላምና ደስታ የሚሰጥ የተሻለ ልጅ እንዲተካላቸው ፈለገ። ሰላምን እንጂ ሐዘንን የማያመጣ ነፍስ። የሙሳ ዓለይሂ ሰላም ልብ ተለወጠ። ልጁ በሞተ ጊዜ በንዴት ጮኸው ነበር፣ ግን አሁን ሊገምቱት ያልቻሉ ነበር እና ጌታ 2 ወላጅ አልባ ልጆች ሀብቱን እስኪያድጉ ድረስ ሊጠብቅላቸው ፈለገ። ስለዚህ ግንቡን ገነባሁት። ግድግዳው ቢፈርስ ኖሮ ሌሎች ሰዎች መሬቱን ስለሚወስዱት ሀብቱንም አግኝተው ይወስዱባቸው ነበር። ለሁለቱ የቲም ልጆች ሲባል ነበር። ያ የጌታ ትእዛዝ ነበረ። ሙሳ ዓለይሂ ሰላም የጠየቁት እያንዳንዱ ጊዜ በድንገት ግልጽ ሆነ። ግልጽ ብቻ ሳይሆን በሚገርም ትክክለኛነት፣ በትዕግስትና በምህረት የተሞላ ነበር። እንደዚህ አይነት ምህረትን አላህ ብቻ ሊያዘጋጅ ይችላል። ኸድርም ሙሳን ለመጨረሻ ጊዜ ተመለከተ። እነዚህ ድርጊቶች አንዳቸውም የኔ አልነበሩም፣ የጌታዬ ትእዛዝ ነበሩ ሲል ተናገረ። ሁሉም በአላህ ትእዛዝና ፈቃድ ነበር። እናም አንድ ነቢይ ከመልሶቹ ጋር ቀረ፣ ከአመለካከት ከትህትናና ከግርምት ጋር። ቀደም ሲል ውስብስብና በደል መስሎ የታየው አሁን ግልጽና እውነት ሆኖ ታይቷል። እናም ለመጀመሪያ ጊዜ ሙሳ ዓለይሂ ሰላም እውነታውን ተረዱ። ከምናየው በላይ ጥበብ አለ። እናም ስህተት መስሎ የሚሰማን ነገር ሁሉ ስህተት አይደለም። ጉዞው አብቅቷል፣ ነገር ግን ክብደቱ ቀረ። ሙሳ ዓለይሂ ሰላም ብቻቸውን ቆመው ነበር። ብዙ ጊዜ ከገለጻ በኋላ የሚመጣ ዝምታ። ይህ ዝምታ ከግራ መጋባት የተወለደ አልነበረም። ይህ ግንዛቤ የተገኘበት ጸጥታ ነበረ። ሁልጊዜም እዚያ የነበረውን ከመጋረጃው በስተጀርባ ያለውን ነገር በመጨረሻ ማየት ነበር። 3 ክስተቶች፣ 3 ምላሾች እና አሁን 3 እውነቶች። ጀልባው የተሰበረው ምስኪኖቹን የንግስና ጋባ ከለበሰ ሌባ ለመጠበቅ ነበር። ልጁ የተወሰደው ወላጆቹ ከብዙ የሕይወት ዘመን ሐዘንና መንፈሳዊ ጥፋት እንዲድኑ ነው። ግንቡ የተሠራው እግራቸው ስር ሀብት እየጠበቃቸው መሆኑን ገና ለማያውቁ 2 ወላጅ አልባ ሕፃናት ነበረ። በዚያን ጊዜ ትርጉም አልሰጡትም ነበር። በመጨረሻ ግን ፍጹም ትርጉም ሰጡ። ይህ ስለ አንድ ነቢይና ስለ አንድ ምስጢራዊ ሰው ብቻ የሚተርክ ታሪክ አልነበርም። ለምን ብሎ ለጠየቀ ለእያንዳንዱ ሰው መስታወት ነበር። ይህ ለምን ሆነ? ለምን ዘገየው? የምወደውን ነገር ለምን አጣው? አላህን የለመንኩትን ነገር ለምን አላገኘሁም? እናም ይህ ታሪክ በቀስታ እንዲህ ሲል ይመልሳል። ምክንያቱም ማየት የማትችላቸው ነገሮች ስላሉ ነው። ምክንያቱም ጌታ ፈጽሞ በማትረዳቸው መንገዶች እየጠበቀህ ስለሆነ ነው። አንዳንድ ጊዜ የምትፈልገውን ነገር ለመስጠት አላህ የምትሻውን ነገር ሊወስድብህ ይገባልና። እናም ታላቅ ምሕረትን የምታውቀው ከብዙ ጊዜ በኋላ ነው። ሙሳ ዓለይሂ ሰላም በዚያ ቀን
ትዕግስት ዝም ብሎ መጠበቅ ሳይሆን ማመን መሆኑን ተማሩ። ሁሉም የምታየው አንድ ፍሬም ቢሆንም እንኳ አላህ ሙሉውን ምስል እንደሚያይ ማመን ነው። መለኮታዊ ጥበብ ሁልጊዜ ጣፋጭ እንደማይሆን ተማር። አንዳንዴ እንደ ኪሳራ ይሰማል፣ አንዳንዴ እንደ ኢፍትሐዊነት ይመስላል፣ አንዳንዴ ልብህን ይሰብራል። ግን ሁልጊዜ በምህረት የተጠቀለለ ነው። እናም በዚህ ውስጥ ሰላም አለ። ሁሉም ነገር በፈለግከው መንገድ ስለሚሄድ ሳይሆን አላህ በሚያውቀው ትክክለኛ መንገድ ስለሚሄድ ነው። ባህር ዳርቻው ላይ ሳሉ አንድ ወፍ ከባህር አንድ ጠብታ ጠጣች። ኸድርም ሙሳን ዓለይሂ ሰላም ይህ ጠብታ እንደኔ ዕውቀት ነው፣ ባህሩ ደግሞ የአላህ ዕውቀት ነው አላቸው። ይህ ቅስፈት የእኛን ዕውቀት ምን ያህል ውስን እንደሆነና የአላህ ዕውቀት ምን ያክል ታላቅ እንደሆነ ከሚያሳዩ በጣም ገላጭ ምሳሌዎች አንዱ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲስ ውስጥ እንዲህ ብለዋል። አላህ ሙሳን ይዘንለት ከኸድር ጋር ታጋሽ ሆኖ ቢቆይ ኖሮ ስለ ጉዟቸው የበለጠ በነገረን ነበር። ያንን ምን ያክል እመኘው ነበር። ኸድር ዓለይሂ ሰላም በልዩ ጊዜያት ከሰዎች ዘንድ ብቅ ብሎ የተወሰኑ ክስተቶችን አቅጣጫ እንደሚቀይር ያምናሉ። ኸድር የሚለው ስም አረንጓዴ የሚል ትርጓሜ ያለው። አቡ ሁረይራ ባስተላለፉት ሐዲስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኸድር ተብሎ የተሰየመው በደረቅና በረሃማ በሆነ መሬት ላይ አረፍ በሚልበት ጊዜ መሬቱም በድንገት ከስሩ አረንጓዴ በመሆኑ ነው ብለዋል። ኸድር ተብሎ የተጠራበትን ምክንያት ሲያስረዱ ይህ ቪዲዮ ከተመቾት እባክዎን ላይክ እና ሰብስክራይብ በማድረግ ያግዙን። በዚህ መንገድ የቁርአን ታሪኮችን ለብዙ ሰዎች ማካፈል እንችላለን። ኢንሻአላህ በሚቀጥለው ቪዲዮ እንገናኛለን። አላህ ሁላችንንም ይቅር ይበለን፣ ኃጢአታችንንም ይማረን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።